ጋይስ እንዴት ናችሁ? በያላችሁበት ሰላምና ጤና እመኛለሁ። ዛሬ አንድ አሪፍ አፕሊኬሽን ይዤ መጥቻለሁ። አፕሊኬሽኑ ሁለት አይነት ጥቅሞች አሉት። የመጀመሪያው ጥቅሙ ስልካችን ስፔስ እየሞላ እምቢ ካለን ይህንን አፕሊኬሽን ዳውንሎድ አድርገን አፕሊኬሽኑ ራሱን የቻለ 20 ጂቢ ስፔስ ያለው ነው እና ይህንን አፕሊኬሽን ዳውንሎድ አድርገን ፎቶ ይሁን ቪዲዮ ይሁን ሙዚቃ ፋይል የተለያየ ነገር እዛ ማስቀመጥ እንችላለን ማለት ነው። ያ20 ጂቢው እስኪሞላ ድረስ። ሁለተኛ ጥቅሙ ደግሞ የአፕሊኬሽኑ ውስጥ የጫነው ነገር ፎቶ፣ ቪዲዮ፣ ሁሉም ነገር ማለት ነው ፋይል ይሁን ሙዚቃ ይሁን እዛ አፕሊኬሽኑ ውስጥ ካስገባን በኋላ ስልካችን ቢጠፋ ከእጃችን ወይም ደግሞ ስልካችን ፎርማት ቢሆን እዛ አፕሊኬሽኑ ውስጥ ያስገባነው ፋይሎች፣ ቪዲዮ፣ ሁሉም ነገር ቪዲዮ ይሁን ሙዚቃ ይሁን አይጠፋም ማለት ነው። ለምሳሌ ስልካችን ከእጃችን ሲጠፋ በሌላ ስልክ ያንን አፕሊኬሽን ዳውንሎድ አድርገን ኢሜይላችንና ፓስወርዳችን አስገብተን ያንን ፎቶ፣ ቪዲዮ፣ ፋይል ሁሉም ነገር እዛ ማግኘት እንችላለን ማለት ነው። ዋነኛው ጥቅሙ ይሄን አፕሊኬሽኑ የተመቸኝ እና ጠቃሚ ነው፣ አሪፍ ነው ካላችሁ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለይ ሰብስክራይብ ብታደርጉ ደስ ይለኛል። ያው ቻናሉ አዲስ ነው፣ ጀማሪ ነኝ። 9 ሰብስክራይብ ብቻ ነው ያለኝ። ከቻላችሁ ሰብስክራይብ አድርጉልኝ። ቪዲዮ እንዴት እንደሆነ ላሳያችሁ። አፕሊኬሽኑ የምታገኙት ፕሌይ ስቶር ውስጥ ነው። ወደ ፕሌይ ስቶር ውስጥ እንግባና ቆይ ወደ ኋላ ባክ ብዬ ላሳያችሁ። እዚህ ጋር ሰርች ባሩ ጋር ዲጎ ብላችሁ ሰርች ታደርጋላችሁ። እዚህ ጋር መጥቶልኛል። ከዛ አፕሊኬሽኑ እዚህ ጋር ታች አለ። ሁለተኛው ጋር ይሄኛው ነው። እኔ ጋር ኢንስቶል ስላደረኩት ኦፕን ነው የሚለኝ። ከዛ ስትገቡ እኔ ኦልሬዲ ኢሜል አስገብቼ ፓስወርድ አስገብቼ ስለከፈትኩት እንደዚህ ነው የሚያመጣልኝ። እናንተ ኢሜል ፓስወርድ ካስገባችሁ እንደዚህ ነው የሚያመጣላችሁ መጀመሪያ ማለት ነው። እና እንዴት እንደሆነ ውስጡ ገብተን ነው። ለምሳሌ ፎቶ፣ ቪዲዮ፣ ፋይል፣ ሙዚቃ የተለያየ ነገሮች አሉ። ለምሳሌ ፎቶ እንትን ለማስቀመጥ ምንፈልግ፣ ያው እኔ እነዚህ ፎቶዎች በፊት ያስቀመጥኳቸው ናቸው። ብዙ ፎቶዎች አሉ እና ፎቶ ለመጫን ስትፈልጉ ወይም ደግሞ ከዛ ለምሳሌ ቪዲዮ አለ እዚህ ጋር ቪዲዮ የሚለው እዚህ ጋር ለምሳሌ 2 ቪዲዮዎች አሉ በፊት የጫንኳቸው ናቸው። መጫን ስትፈልጉ እዚህ ጋር ፕላስ አለች፣ የፕላስ ምልክት ፕላስ ምልክቷ እዚህ ጋር ስትጫኑ እዚህ ጋር ተጨማሪ ፕላስ ምልክት አለች ላይኛዋ ጋር። እሷ ጋር ተጭናችሁ ለምሳሌ ዝም ብላችሁ አንዱ እንትን ሴሌክት አድርጋችሁ አፕሎድ ማድረግ ማለት ነው። ምንም የሚያስቸግር ነገር የለውም። ፎቶ ቪዲዮም እንደዛ ማለት ነው። ቪዲዮ ገብታችሁ እዚህ ጋር ሴሌክት የሚል አለ ይሄኛው ማለት ነው ፕላስ ምልክቷ። ከዛ አፕሎድ ፋይል የሚለው ፕላስ ምልክቷን ነክታችሁ ቪዲዮዎች ወደ ፋይላችሁ ነው የሚያስገባችሁ። እንደዛ አድርጋችሁ መጫን ትችላላችሁ ማለት ነው። ያው ምንም የሚያስቸግር ነገር የለውም። እንደዚህ ጭናችሁ በኋላ ስልካችሁ ቢጠፋ ዳውንሎድ አድርጋችሁ ይህን አፕሊኬሽን በሌላ ስልክ ዳውንሎድ አድርጋችሁ ይህን አፕሊኬሽን ያንን ያስቀመጥነው ነገር ማግኘት እንችላለን ማለት ነው። ስትፈልጉም ለምሳሌ በዚህ በኢሜል ከፍታችሁ በሌላ ስልክ በጓደኛችሁ በዚህኛው ኢሜል እዛ ጓደኛችሁ ጋር ስልክ መሞከር ትችላላችሁ። በዛ ገብታችሁ ይህንን ፋይል በዛ ማየት ትችላላችሁ ማለት ነው። እና ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቴንክ ዩ